ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ። ለዛሬ ያዝናቸውን አባይ ዜናዎች እንደሚከተለው ባጭሩ አዘጋጅተናቸዋል። በመጀመሪያም በሸረሪና አቅጣጫ የተቀሰቀሰውን ወታደራዊ ግጭት ተከትሎ የወጡ አዳዲስ መረጃዎችና በመሬት ላይ የተመዘገቡ የይዞታ ለውጦችን እንመለከታለን። በዚሁ ዘገባ ላይ የፌዴራል መንግስቱ ለህወሓት መግለጫ የሰጠውን አፋጣኝ ምላሽ፣ በውጊያው ላይ የታየ አዳዲስ የድሮን አጠቃቀሞችን እንዲሁም በመቀለ ከተማ የተላለፈውን ጥብቅ ማስጠንቀቂያ ተመልክተናል። በመቀጠል የተከዜ ዘብ የጸጥታ ኃይል አባላት ምረቃን አስመልክቶ ኮሎኔል ደመቀ ዘውዱ ህወሓትን በተመለከተ እንዲሁም የተጀመሩ ስልጠናዎችን አጠናክረው እንደሚቀጥሉ የገለጹበትን ዘገባ እናቀርባለን። በሌላ በኩል በአሁኑ ወቅት እየተካሄደ በሚገኘው ሀገራዊ የምክክር ጉባኤ ላይ የሀገሪቱን መሪ የስልጣን መጠሪያ የጠቅላይ ሚኒስትር አብይ አህመድን መጠሪያ ስለመቀየር እንዲሁም በአማራጭነት የቀረቡ ልዩ ሀሳቦችን የዳሰሰውን መረጃ ይዘናል። በመጨረሻም የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አዲስ ለተቋቋመው ቦርድ የመጀመሪያ ሊቀመንበር ሆነው መሾማቸውን የሚገልጸውን ዜና እናቀርባለን። አሁን ወደ ዝርዝር ዘገባው እንሻገራለን። በትናንትናው ዕለት ሐምሌ 25 ቀን በሸረሪና አቅጣጫ የተቀሰቀሰውን ወታደራዊ ግጭት ተከትለው አዳዲስ መረጃዎች እየወጡ ይገኛሉ። ከግጭቱ በኋላ በመሬት ላይ የይዞታ ለውጦች መኖራቸውንም ለማወቅ የተቻለ ሲሆን የፌዴራል መንግስት ህወሓት ለወጣው መግለጫ አፋጣኝ ምላሽ ሰጥቷል። በተጨማሪም በመቀለ ከተማ ስጋት በመፈጠሩ ለነጋዴዎች ጥብቅ ማሳሰቢያ ተላልፏል። የፌዴራል መንግስት ከፍተኛ የሥራ ኃላፊ የሆኑት ዶክተር አብርሃም በላይ ህወሓት ትናንት ላወጣው መግለጫ አፋጣኝ ምላሽን ሰጥተዋል። ህወሓት በመግለጫው የፌዴራል መንግስቱ በሸረሪና በኩል ግልጽ ጦርነት ከፍቶብኛል ሲል ክስ አቅርቦ የነበር ቢሆንም ዶክተር አብርሃም በላይ በበኩላቸው ግን ግጭቱ የተቀሰቀሰው በህወሓት ታጣቂዎች መሆኑን አስታውቋል። ከውጊያው ጋር ተያይዞ በወጡ መረጃዎችም ለሰዓታት ከተደረገ ከባድ ፍልሚያ በኋላ የመከላከያ ሰራዊቱ የሸረሪናን አካባቢ ሙሉ በሙሉ በቁጥጥር ስር መዋሉ ተገልጿል። ሸረሪና ለረጅም ዓመታት የህወሓት ክፍለ ጦር አርሚ 15ና አርሚ 7 የመሸሸጊያ ቦታ ሆኖ ያገለገለ 3 ጠንካራ ምሽጎች የገነቡበት ስትራቴጂካዊ ስፍራ መሆኑም ይታወቃል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላም አካባቢው በህወሓት ታጣቂዎች እጅ የቆየ ቢሆንም ከትናንትና ውጊያ በኋላ ግን መከላከያ ሰራዊቱ ቦታውን ተቆጣጥሮት እንደሚገኝ ታውቋል። ውጊያው አሁን ላይ ሙሉ በሙሉ መቆሙንም ከስፍራው ያገኘነው መረጃ ያረጋገጠ ሲሆን ስለደረሰው የሰው ህይወትም ሆነ የንብረት ጉዳት ግን የተገኘ የተረጋገጠ መረጃ የለም። በዚህ ውጊያ ልዩ ትኩረት ያገኘው መረጃ የህወሓት ኃይሎች ከቀደምት ግጭቶች በተለየ መልኩ ሰው አልባ አውሮፕላኖችን ወይም ድሮኖችን በጥቃት ላይ ማሰማራታቸው መሆኑ ተገልጿል። ከ5 ዓመት በፊት በነበረው ውጊያ ለመከላከያ ሰራዊቱ ከፍተኛ የበላይነት ሰጥቶ የነበረው የድሮን ቴክኖሎጂ እንደነበረ የሚታወስ ሲሆን ትናንት በነበረው ውጊያ ግን የህወሓት ኃይሎች ምንጫቸው ያልታወቀ አነስተኛ ድሮኖችን ለጥቃት መጠቀማቸው ተገልጿል። ውጊያው የተካሄደው ከሱዳን ድንበር አቅራቢያ በመሆኑም ድሮኖቹ በሱዳን ካለው ወቅታዊ ጦርነት ጋር ተያይዞ የገቡ ሊሆኑ እንደሚችሉም ግምቶች እየተሰነዘሩ ይገኛሉ። በሌላ በኩል ጦርነቱ በሸረሪና ማገርሸቱን ተከትሎ በመቀሌና በተለያዩ የትግራይ አካባቢዎች የሚገኙ ገበያዎች ላይ ነጋዴዎች በምርቶች ላይ ከፍተኛ የዋጋ ጭማሪ እያደረጉ መሆኑም ተሰምቷል። ይህም ግጭቱ እየሰፋ ከመጣ ሊፈጠር የሚችለውን የአቅርቦት እጥረት ታሳቢ በማድረግና ፍላጎት በመጨመሩ ምክንያት የተፈጠረ እንደሆነ ተነግሯል። ይህን ተከትሎም የመቀለ ከተማ ከንቲባ ዋጋ በሚጨምሩና ምርት በሚደብቁ ነጋዴዎች ላይ ጥብቅ ማስጠንቀቂያን ሰጥቷል። ከንቲባው በህዝቡ ላይ ተጨማሪ ችግር የሚፈጥሩ ነጋዴዎችና ደላሎች ላይ የማያዳግም ህጋዊ እርምጃ እንወስዳለን በማለት ዛሬ መግለጫን ሰጥቷል። በሌላ ዜና እየተካሄደ በሚገኘው ሀገራዊ የምክክር ጉባኤ ላይ ስለ ጠቅላይ ሚኒስትሩ የአሁን የስልጣን መጠሪያ አዲስ ሀሳብ መቅረቡ ታወቀም። በምክክሩ የአገሪቱ የወደፊት አስተዳደርና የመሪዎች ስልጣን ዙሪያ በርካታ አነጋጋሪ ሀሳቦች መቅረባቸው ታውቋል። ከነዚህ መካከል ዋነኛውና ለብዙዎች ግልጽ ያልሆነው ጉዳይ የአገሪቱ መሪ የሚኖረው ስልጣን የወደፊት የመንግስት አወቃቀር ምን መሆን አለበት የሚለው ሲሆን በዚህም ዙሪያ 2 ዋና ዋና ሀሳቦች መቅረባቸው ተገልጿል። በዚህ መሰረትም በምክክሩ ላይ ከተሳተፉት ተወካዮች መካከል አንዱ ቡድን ያቀረበው ሐሳብ ምክር ቤቱ ወይም ፓርላማው ያለውን ስልጣን ሳይለቅ የአገሪቱን ዋና መሪ መጠሪያ
ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት ለመቀየር የቀረበ ሐሳብ መሆኑ ተገልጿል። ይህ ሐሳብ ሲብራራም አሁን ባለው የኢትዮጵያ አሰራር መሰረት ምክር ቤቱ አብላጫ ድምፅ ካገኘው ፓርቲ መካከል ጠቅላይ ሚኒስትሩን ይመርጣል። ጠቅላይ ሚኒስትሩም ሀገሪቱን የመምራት ሙሉ ስልጣን ይኖረዋል ማለት ነው። ፕሬዝዳንቱ ግን ሀገሪቱን በክብር የሚወክሉ እንጂ የዕለት ተዕለት የመንግሥት ሥራዎችን የመወሰን ስልጣን የላቸውም። አዲስ የቀረበው ሐሳብ ግን ምክር ቤቱ መሪ የመምረጥ ስልጣኑ ሳይነካ ሀገር የሚመራውን ዋናው ባለሥልጣን ሰው ስም ብቻ ከጠቅላይ ሚኒስትርነት ተቀይሮ ፕሬዝዳንት ተብሎ እንዲጠራ የሚጠይቅ ነው። በሌላ በኩል ደግሞ ገዢው ብልጽግና ፓርቲ በምክክሩ ላይ ለሚሳተፉ አባላቱ በሰጠው የውስጥ አቅጣጫ መሰረት ሀገሪቱ ሙሉ በሙሉ በፕሬዝዳንትነት የሚመራ ስርዓት ስር እንድትሆን እንደሚፈልግ ማስታወቁ ተገልጿል። ይህ ማለት ደግሞ ፕሬዝዳንቱ በቀጥታ በሕዝብ ተመርጦ ሀገሪቱን የሚመራበትን ከምክር ቤት ቁጥጥር ወጣ ያለ ሰፊ ስልጣን የሚኖረው ስርዓት እንዲዘረጋ ማድረግ ነው። በመሆኑም በአንድ ቡድን በኩል የቀረበው ሐሳብ አሁን ያለው ስርዓት ሳይቀየር የአገሪቱን መሪ ከሚጠራበት የጠቅላይ ሚኒስትርነት ስያሜ ወደ ፕሬዝዳንትነት እንዲቀየር የሚጠይቅ ሲሆን፣ ሌላኛውና በብልጽግና ፓርቲ የሚደገፈው ሐሳብ ደግሞ ሀገሪቱን ወደ ፕሬዝዳንታዊ ስርዓት ማዘወር የሚለው መሆኑ ተነግሯል። በሌላ ዜና የተከዜ ዘብ ስልጠና ተጠናክሮ እንደሚቀጥል ኮሎኔል ደመቀ ዘውዱ ገልጸዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ከቀናት በፊት ለወራት ሲሰለጥን የቆየው አዲስ ዙር የተከዜ ዘብ የጸጥታ ኃይል አባላትን ባስመረቁበት ወቅት ባደረጉት ንግግር ህወሓት ጥቃቱንና ትንኮሳውን መቼም አይተውም ሲሉ ገልጸዋል። ህወሓት ወልቃይትን በኃይል ለመቆጣጠር ግልጽ ዓላማ አንግቦ እየተንቀሳቀሰ መሆኑን የጠቀሱት ኮሎኔል ደመቀ ዘውዱ ይህንን ስጋት ለመቀልበስና የአካባቢውን ሰላም አስተማማኝ ለማድረግ ኃይሉ ሙሉ በሙሉ እስኪዳከም ወይም እስኪያሸልብ ድረስ በቁርጠኝነት መታገል እንደሚገባ በተመራቂዎች ፊት ባደረጉት ንግግር አሳስበዋል። አክለውም ቡድኑ አሁንም ቢሆን ወደ ሰላማዊ ውይይት የመምጣት ፍላጎት የሌለው ነው ሲሉ አስገንዝበዋል። ኮሎኔል ደመቀ ዘውዱ በንግግራቸው ቡድኑ ወደ ድርድር ወይም ውይይት ለመምጣት ፈቃደኛ አይደለም፣ አሁንም ቢሆን በጦርነትና በጉልበት ወልቃይትን፣ ራያንና ጠለምትን ወደ ትግራይ ክልል የመመለስ ፍላጎትና አቋም አለው ብለዋል። ከዚህ ኃይል ጋር የሚደረገው ትግልም የማንነት ጥያቄ ለመመለስ ብቻ ሳይሆን የአገርን ሉዓላዊነት የማጽናትና የመጠበቅ ጉዳይ መሆኑንም ጠቅሰዋል። በወልቃይት ግንባር መዋጋት ማለት ሀገር እንዳትገነጠል መታገል ማለት ነውም ሲሉም አስረድተዋል። ይህ የሰራዊቱ ምረቃ በተከናወነበት ማግስትም ሐምሌ 25 ቀን በዚሁ በወልቃይት አቅጣጫ ህወሓት ተደጋጋሚ ትንኮሳዎችን ሲፈጽምበት በቆየው የሸረሪና አካባቢም አዲስ ግጭት መቀስቀሱ የሚታወስ ሲሆን ኮሎኔል ደመቀ በወቅቱ ንግግራቸውን ሲያጠናቅቁም የተገኘውን ነጻነትና ጸጥታ ዘላቂ በሆነ መልኩ ለማስቀጠል ተከዜ ዘብ መሰል የጸጥታ ስልጠናዎችን ተጠናክሮ መቀጠል እንዳለባቸው አጽንኦት ሰጠው ተናግረዋል። በመጨረሻም የቀድሞ የኢትዮጵያ ጠቅላይ ሚኒስትር የነበሩት አቶ ኃይለማርያም ደሳለኝ አዲስ ዓለም አቀፍ ሹመት ማግኘታቸው ተሰማ። በግብርና ምርምር ዘርፍ በዓለም ላይ በግዙፍነት የሚታወቀው CGIAR የተባለው ድርጅት አቶ ኃይለማርያም ደሳለኝን አዲስ ለተቋቋመው የድርጅቱ ቦርድ የመጀመሪያ ሊቀመንበር አድርጎ መሾሙን አስታውቋል። ይህ ኃላፊነት ከነሐሴ 1 ቀን 2026 ጀምሮ በተግባር መስራት ጀምሯል። ይህ አዲስ ሹመት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ድርጅቱ በዓለም ዙሪያ የምግብ ዋስትናን ለማሻሻል፣ የግብርና ምርታማነትን ለማሳደግ፣ ከአየር ንብረት ለውጥ ጋር የሚስማማ ሳይንሳዊ መፍትሄዎችን ለማስፋፋት ለሚያከናውኗቸው ስራዎች የበላይ አመራር እንዲሰጡ ትልቅ ዕድል የሚሰጥ ነው የተባለው። ድርጅቱ እንደገለጸው አቶ ኃይለማርያም ለዚህ ትልቅ ኃላፊነት ሊመረጡ የቻሉት ለአስተዳደር ኮሚቴዎች የቀረቡ እጩዎችን ለ6 ወራት ያህል በጥብቅ ሲመረምርና ሲያወዳደር ከቆየ በኋላ ያላቸውን ሰፊና ጥልቅ ልምድ ከግምት ውስጥ በማስገባት እንደሆነ ጠቅሷል። በዓለም አቀፍ ደረጃ በግብርና ምርምር ዘርፍ የሚሰራው ይህ ግዙፍ ተቋም የሰጠው ሹመትም የቀድሞ ጠቅላይ ሚኒስትር በዓለም አቀፍ ደረጃ ያላቸውን የዲፕሎማሲያዊና ሙያዊ ተሰሚነት ይበልጥ የሚያጠናክር እንደሚሆንም ተገልጿል።